ሰላም እንዴት ናችሁ? ሄ ጀማ በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ሳታረጉ ስለምታዩን ነው። እሺ ከመግቢያችን ሰብስክራይብ አድርጉ የምንላችሁ እንግዲህ ዛሬ ስለማን ነው የመጣሁበት ስለነ ቡታጅራ ዩቲዩበሮችና የተንቢ ቲዩብን እንግዲህ ብዙዎቻችሁ ታውቋታላችሁ። የተንቢ ቲዩብ እንደማንኛውም የአረብ ሀገር ሴት ከአረብ ሀገር የምትሰራ እህታችን ነበረኝ ማለት ነው። ነገር ግን እንግዲህ ከቅርብ ጊዜ ወዲህ ያው ከስደት ሄዳ ከሀገሯ ላይ እጅግ በርካታ ስራዎችን መልካምነትንም የሰራች እህታችን ናት። በዚሁ አጋጣሚ የተንቢን አለማመስገን ይቅርታ አድርጎልኝና ንፉግነት ነው ብዬ ነው የማስበው። ለምን አትሉኝም? ከምሰራቸው አንጻርም የተነሳ ባይዘው የምሰራቸው ስራዎች እንግዲህ ለኛ ለብዙዎች ትምህርት ይሆነናል ብዬ ተስፋ አደርጋለሁ። አብዛኞቻችን እንደምታውቁት አረብ ሀገር ሄደን ኢትዮጵያ ላይ የመቀመጥ ኃይሉ የለንም። አመት 2 አመት ከተቀመጥን ያር 2 አመት አንቆይም። 6 ወር 3 ወር ከተቀመጥን ኢትዮጵያ በቃ ሻፈረኝ ምን ብለን 10 አመትም 9 አመትም የሰራነውን ብር ብትንትንትን ወይ በፌስቡክ ወይ በቲክቶክ በተለያየ ሶሻል ሚዲያ የምናውቀው እንዳለ አንዴ ለብሱ መኪና እንገዛለን፣ አንዴ ቤት ወዘተ የተለያዩ ነገርን እንሰራለን። ብራችን እስከሚያልቅ ድረስ ሽሩሩ ሽሩ ይሉናል። ከዛ ብራችን ካለቀ በኋላ ዳይ ይለናል። ዳይ ካለን በኋላ እንግዲህ ታውቃላችሁ አረብ ሀገር ላይ በሰው ሀሳብ ነው የምንኖረው። የሆነ ነገር ትንሽ ከጎደለብን እሪ ነው የምንለው አብዛኞቻችን እና እንግዲህ እሷ ግን ከሀገሯ ላይ ሄዳ በስራዋ ብቻ ሳይሆንም ባይዘው የመጣሁበት ሌላ ነበር። እንግዲህ ስለ ወንድሞቿ ብር በሉብኝ ስለሚለው ነበር የመጣው። ነገር ግን ከየተንቢ ብዙ ተምሬያለሁ። የተንቢና እንዲሁም ሳባ ጎንደርዋ ባይዘው ሳባ ጎንደርዋ ግን ያው ዩቲዩብ አልከፈተችም ለኛ ሀገር ልጆች። ይሄ በዚህ ነገር ተቀይሜባታለሁ። ምንም ችግር የለውም። ለወጣቱ ስራ ብትከፍት ኑሮ ለሷም ጥሩ ነው፣ ለሷም ትጠቀማለች። የተንቢ ግን ይሄው ለብዙዎች ዩቲዩብ ከፍታ እናቶች እየመረቋት ነው። የነሱ እናት ስለሚመርቋት ነው በስራዋ ውጤታማ ሆና። አንዳንድ ሰው ይመርቃችሁ፣ እናቶች ይመርቋችሁ። እውነት ለመናገር ባህል ላይ እንግዲህ አይታችሁ ከሆነ ስትመረቅ ይሄ ሁሉ ያንቺ ነውና እየተባለ ነው የምትመረቅ። አያችሁ መታደል ነው። ሁሌም ሰው ይመርቃችሁ፣ ሁሌም ትልቅ እናቶች ይመርቋችሁ። እንግዲህ ለምሳሌ ብሩክን የምትሰሙት ህይወት ታሪኩን ሲነግር እናቱ ያለ አባት እንዳሳደገችውና ምንም ነገር እንደሌለው ነበር ሲናገር ነበር። አሁን ግን በዩቲዩብ ደስ ይላሉ። የእሷ ወንድሞች ናቸው። እሱን ደግሞ ይተጋገዛሉ፣ ማርያምን ይተጋገዛሉ። ይሄ ነገራቸው በጣም ደስ ነው። ስለዚህ እናንተም እኛም የመዳም ቅመሞችን አበረታቱ ነው። እያያችሁ አትለፉ፣ ሰብስክራይብ አድርጉ። ግን በዚሁ አጋጣሚ ሰብስክራይብ የምታደርጉትን እናመሰግናለንና ይተባበራሉ። ምንም ችግር የለውም። ዩቲዩብ ካምፓኒ ለሚከፍተው ማለት ነውና በእነሱ ላይ ነው። ስለዚህ ሁሌም ተመረቁ። ስለተመረቀች ነው በሀገሯ ላይ ሳካን ብላ ስደት ሳትመለስ በባህል ራሱ እንዴት ደስ እንደሚል። እኔ ግን የእነሱ ቤተሰብ በጣም የሚያስቀናኝ በባህል ነው። ማርያም በባህል ስብስብ ብሎ ደስ አይልም እውነት። እና ጉራጌዎች በጣም ደስ ይላሉ። ፍቅር የሆኑ ሰዎች ናቸው። በዚሁ አጋጣሚ ማለት በስራቸውም ጎበዞች ናቸው። ይኸው አሳየችንና ምን ልላችሁ ፈልጌ ነው፣ ሁላችንም መልካምነትን እንማር፣ ከሷ እንማር። ብቻ ኢትዮጵያ ላይ ሜዳ ብዙ በርካታ ስራዎችን ሰርታለች። ከወሎም ሄዳ ከተለያዩም ሀገራት ሄዳ ብዙ መልካም ስራዎችን ሰርታለች እና በዚሁ አጋጣሚ አድናቂዋ ነኝ። አረብ ሀገር እያለች ትንሽ ያው ለመፈመስም ለምንም እያለች ሲሆን አላውቅም ብዙ ነገሮችን እየተናገረች ነበር። ኖርማል ነው፣ ሁላችንም ያጋጥማል በዚሁ አጋጣሚ እና ያው ይሄ ያለው ነገር ግን እንግዲህ ምንድነው ስትለኝ ነበር በቀደም ላይ ገብቶ የመጣሁበት እኮ ግን ሌላ ነበር። ግን ሌላ ውስጥ ገባሁ። እንግዲህ ወንድሞቼ ብሬን በልተውብኛል እና አብረሽ እና ምናምን ገለመሌ እያለች ብዙ ነገር እያወራች ነበረ ማለት ነው። ስለዚህ ብሬን አምጡ፣ ብሬን ስጡኝ ምናምን እያለች ነበረ ማለት ነው። እና ይሄ ነገር አግባብ ነው ብዬ አላስብም። ይቅርታ አድርጉልኝና ብሯን ስለበሉባት ማለት ነው። ያሳዝናኛል። ኸይር ኢንሻአላህ። እና እነሱ እየተጋቡ ነው፣ እየተሰራረጉ ነው ምናምን ነገር አንድም ሁለት ሰርግ እያደረጉ እየተሳረጉ ነው። ስለዚህ ለምንድን ነው የልጅቷ ብር የሚበላ? ይሄ አግባብ ነው ብዬ አላስብም። እንደኔ ይቅርታ አድርጉልኝና ማለት ነው ጋይሶችዬ። እና የተንቢ እንግዲህ ብሬን ተበልቼ ብሬን አልሰጠኝ ብለዋል። ፎቶዋቸውን ለጣጥፌ ልመጣ ነው ብላ ነበር። ያው እኛም አጀንዳ አገኘን ብለን እየፈላለግን ነበረ። ስለዚህ ገና ነው። እና ቅመሞች ምን ትላላችሁ? አብርሽን ተሞሽሯል እንግዲህ ሁለተኛ ሚስት። እኛ ከመዳም ኩሽና ሆነን አንድ ሚስት አላገኘንም። እሱ ከአንድ ሁለት ተሞሸረ። ትናንትና ዩቲዩብ ከፍቶ ሲያልፍለት ሁለት ሚስት አገባ ማለት ነው። መታደል እኮ ነው ወይ መታደል። እኛ አንድ ባል አላገባንም። ይኸው ሰው ኩሽና ተቀምጠን እዚች ኩሽና የሚያስለቅቀን የለም። ማፊ ታረቅ እና ለዛ ነው እላችኋለሁ። በተረፈ ግን እንዴት ናችሁ? ደህና ናችሁ ቤተሰብ? መልካም ስራ። የሚገርማችሁ ነገር ማለት ነው እኛ ጋር የሆነ ነገር አለ። ለዛ ስለሆነ የጮሆብኛል። ወፎች ምናምን ጭጭ የሚሉት። ስለዚህ ያለው ነገር ይሄ ነው። ለወራችሁ ነገር ማለት ነው። እና ሰው መጣ ትላላችሁ። ለማንኛውም እናመሰግናለን ውድ ቤተሰቦቻችን። ቴንኪው
ቴንኪው ብለናል። ዛሬ እኮ ሳልተኛ ነው እንትን የመጡት ተነሱ ሳልተኛው ፀጉሬ ውሃ ሳውዲ ውሃ ጨው ነው በነገራችን ላይ እዛ ስለሆነ እዩት ተመላልጫለሁ። ቤተሰብ ሰላማችሁ ብዙ ትርፍ በሌና ሰግናን ቴንክ ልወጣ ነው። እነሱ መጥተዋል ማለት ነው። ሰብስክራይበር ወሽ ነው ወዶች ማለት አረ ደኔ አረ ደኔ